አማትበው ወደ ባህሩ ሊገባ ያዙታል። እንግዲህ አማትበው ተያዘ ሰይጣኑ። ከዛ በኋላ በጥልቁ ባህር ቆመ። ክቡር አባታችንም ሄዶ በእጁ ያዘው። ያ ሰይጣኑን ባህር ውስጥ ሊገባ ሲሆን ያዘውና ምን አለው? ያን ጊዜ እጡ ወደቀ፣ ቀና፣ ኃይል ደከመ፣ ለሁሉ ግልጥ ሆነ። ሰይጣኑ ለሁሉም ታየ። ከዛ ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህ ይዘው ዘንድ ደፈርኩኝ አለ። ክቡር አባታችንም ስምህ ማን ነው አለው። ባህረ አልቅም ነኝ አለ። የሰይጣኑ ስም ነው ባህረ አልቅም ነው። ከዛ በኋላ ክቡር አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያህ ልመልስህ አለው። ከእንግዲህ ወዲህ ወደ ማደሪያዬ መመለስ አይቻለኝም፣ በማማተብ ስልጣን ኃይሌን ሽረኸዋል አለው። አባታችንም ተክለ ሃይማኖት ወስዶ ገርዞ ሐቢቢ ተገረዘ፣ ገርዞ ወደ ፍጹም ክርስቲያንነት አስገባው። ፍጹም ክርስቲያን ሆነ። ስሙንም ማን አለው? ክርስቶስ ሐሬው አለው። ተገርዛ ሰይጣኗ ስሟ ማን ሆነ? ክርስቶስ ሐሬው ሆነች ማለት ነው። ክቡር አባታችን ሲያገለግለው ኖረ፣ አገልጋይ ሆነ። ከጥቂት ቀንም በኋላ የምንኩስና ልብስ ለብሶ ወደ በዓቱ ገባ። ገዳም ገባ። ሰይጣኑ ገዳም ገባ። ይህችም ደብረ አስቦ ናት። ደብረ አስቦ ጋር ገባና መነኩሴ ሆነ። ከዛ ሞቶ መንግስተ ሰማይ እስከሚገባ ድረስ በተረፈ ዘመን ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔር የሚፈራ ሆናል፣ የሚወድ ሆናል። ሰይጣኑ ምን ሆነ? እግዚአብሔር የሚፈራ አገልጋይ ሆነ ይላል። እና ምን ትላለህ ሆሴ? መጽሐፍ ቅዱስ ላይ ግን እንዲህ ሐሳብ የለውም። አጋንንትን አስወጡ እንጂ እንትን አስልም ወንትን ክርስቲያን አድርጉ እንትን ወደ ክርስትና አስገቡ የሚል የለም መጽሐፍ ቅዱስ። ተክልዬ ለምንድን ነው እንትን ያደረጉት? ተክልዬ ለምን ክርስቲያን ያደረጉት? ተክልዬ ማለት ቤተክርስቲያን ተሰራላችሁ አልኳችሁም። በቃ ቲክቶክ ሪፖርት መጣ። እኔ እኮ ይታወቀኛል፣ ታውቆኛል። የቅድም ሁኔታ ታውቆኛል። ቲክቶክ አስታውቆኛል። አንዳንድ ሰዎቹን ማስወረዳቸው ለዛ ነው ፓውዝ ሲሆኑ ነው። እሺ መልሶ የሆነ ሰው እያስገባቸው ነው። አፏል ፓውዝ ቢሆኑት ይወርድ በቃ ጋጃማ። ቆይ እዚህ ጋር አንድ መግለጫ ልስጣችሁ፣ ሞዴሬተሮች ማለት ነው። ሜቢ ገስት ላይ ብዙ ሰው ስለሚኖር ኡስታዝ ጀማል አለው፣ ዚክራና አዲስ ሞዴሬተር ኢክራም አለች። ለሶስቱም በደንብ ስላወራኋቸው ሶስቱ ብቻ ማኔጅ አድርጉ። እሺ ኡስታዝ ጀማል፣ ዚክራና ኢክራም ሶስታችሁ ማኔጅ አድርጉ። እህቶች ወንድሞች ደግሞ እናንተ ኮሜንት ማኔጅ አድርጉ። እሺ ባረከላሁ ፊኩም። እሺ ሆሴ የሰሙ እኮ ይሄ እርማት እንደዚህ እንትኖች ገላት ላይ ምናምን እርማት ሊሉ ስለሚችሉ ኪነጥበብ አለ። ቆይ አንዴ ኪነጥበብ አለ። ከዚህ በኋላ እኔ ጋር አታወራም፣ እርስ በርሳችሁ ታወራላችሁ። ኪነጥበብ ያምናል። ወይ ሚውት ነህ? ሚውት አድርገው። ድጋሚ ሚውት አንሳ፣ አትሰማም። ሚውት ነህ። ድምጽ ሲሰማ ከስር ግን አይሰማችሁም። ስለዚህ ሚውት አንሳና ቀጥላለን። አይዋ አሁን ቀጥሉ። ሆሴ አውሩ። ሰላም ነው ለኝ። አይ በቃ ተውት፣ ይቀራል። አይደለም አይ አይፈቀድም። እንዲህ ሆሴ በቃ ተው፣ በቃ ተው። ከፈለክ ተቀበለው፣ ከፈለክ ካደው። በቃ ቤተክርስቲያን ላይ ከነጠ የሚውትና በቃ ወርዳ ተመለስ። አውርጄሃለሁ፣ ድጋሚ ከስትላክ። አይ ሆሴ ሰይጣናችሁ ክርስቲያን አይሆንም ብሎ ነው። ክርስቲያን እንደሚሆን እያሳየ ነው። ኢቭን ፎቶ ራሱ አለ። ፎቶን ድጋሚ ባሳይ ቲክቶክ ስለሚዘጋ ነው አለ። ሲጠመቅም አለ ፎቶ ያው እዚህ ጋር። ስለዚህ ሆሴ እንደዛ ጥያቄ ለጠየቀው መልስ አግኝተሃል። አሁን ወደ ፈተጋው ጥያቄ ማለፍ ትችላለህ። ጂኒዎች መስማት ብቻ ነው ወይስ ያነባሉ? ገልጦ ቁርአን ያነባሉ። እንደኛ ፍጡር ናቸው። ማሰብም ማየትም መስማትም ይችላሉ እኮ። ገልጠው ቁርአን ማንበብ ይችላሉ ማለት። አዎ፣ ግን ይሄ ሊትራሊ እኛ ጋር ያለውን ይችላሉ ማለት አይደለም። እኛ ጋር ያለው እነሱም አላቸው። እንዴት ታዲያ? የራሳቸው እኮ ዓለም አላቸው። ኦኬ፣ እዛም ቁርአን ወርዷል ማለት እንዴት ታዲያ? ቁርአን እኮ ሰምተዋል። አታውቅም እንዴ? ቁርአን ላይም እኮ አለ። እንደውም ምን አሉ? ኢና ሰሚዕና ቁርአንን ልመልስልህ። ምን አሉ? እኛ እኮ ቁርአንን ሰማን አሉ። ከዛ በኋላ ላው ልክፈትልህ። የህዲ ኢለ ሩሽዲ፣ ይሄ ቁርአን ደግሞ ወደ ትክክለኛ መንገድ ይመራል። ፈአመና፣ ሰምተን አመን አሉ። ስለዚህ አዎ ይሰማሉ፣ ያነባሉ፣ ያውቃሉ። እንደኛ ፍጡር ናቸው። ማመንም መካድም ይችላሉ። ስለዚህ ያመነ ካለ አላህ አጅሩን ይሰጠዋል። ፍጡር ናቸው። የኔ አሁን እዚህ ጋር ያልገባኝ ማለት በራሳቸው ዓለም ስትል የራሳቸው ዓለም ምንድን ነው? አሁን እኛ የኛ ዓለም አለ። እኛ እነሱ ልናያቸው አንችልም፣ ስለነሱ ልናውቅ አንችልም።
አንችልም። በቃ ስንፈጠር አልቻለም። ለዛ አምላካችን እነሁም የረውነኩም ምን ሐይቱ ላይ ተረውነሁም ማለት እነሱ እኮ እናንተን ያያችሁ እናንተን አታያቸውም ማለት እኛ እነሱን ማየትም አንችልም። እነሱ ጋርም እንትን ማድረግ የሆነ ሊትራሊ ኮሚኒኬት ማድረግ አንችልም። በጥንቆላ ካልሆነ አለ እንደዛ ጥንቆላቸው የሚሰሩ አሉ፣ ቁርአን ያወገዘው ማለት ነው። ግን ደግሞ የእነሱ ዓለም ምንድነው ካለ እነሱ እኛን ያዩናል በራሳቸው ዓለም በቃ እንደኛ እኛ እንደምንኖር እነሱም ይኖራሉ። እኛ እንደምንኖር እነሱ ምን ያደርጋሉ? እነሱም ኤግዚስት ያደርጋሉ፣ ይኖራሉ። እነሱ እንዴት እንደሚኖሩ ግን እኛ አናውቅም። ኦኬ። አይ አሁን እንትን የራሳቸው ነብይ ምናምን የላቸው ማለት ነው። እሱ አልተገለጸልንም። በራሳቸው ዓለም እሱ አልተገለጸልንም። ነብዩ መሐመድ ግን ለሰውም ለጅንም ተልኳል። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለማት ነው። ላመነባቸው ሰው በሙሉ ተልኳል፣ ለሁሉም ሰው ማለት ነው። ስለዚህ የነብዩን ቃል ሰምተው ያምናሉ። ለዛ ነው ቁርአን ላይም ገለ ሱረቱል ጂን ላይ ጂኖች ከነብዩ ቁርአን ተምረው ሰልመዋል። ኦኬ። ኢብሊስ ምንድነው? ጂኒ ነው። ኢብሊስ ቁርአን ላይ ካነ ሚነል ጂን ይላል፣ ከጂኖች ነበር ይላል። አማጺ ነው፣ ከነሱ ነበር እኮ። አዳምም እኮ አይቶስ ነበር እኮ የዛን ሰዓት ጂኒ እንትን ኢብሊስ ይታይ ነበር። የት ላይ ነው አየው? የት ነው አየው ላይ ያገኘው? የት ላይ ነው አየው ያለውን ያገኘው? አይ ስገድለት ሲለው በምንድን ነው እንዴ? ለአዳም ስገድለት አለው ማለት አላህ ነው ያለው እንጂ አዳም አየው ማለት አይደለም። አንተ ያልከው አዳም አሰውታል ነው። አይ እንዴት ሳይታያዩ እንዴት እንትን ይላል ብዬ ነው። እንደ ታያዩ አልተቀመጠልንማ። አየው አላየው አሁን ይሄ በማናውቀው ማለት ነው። አየው የሚል ነገር የለም፣ አላየው የሚል ነገር የለም። አንተ ግን አይቶታል ስላክ ማስረጃ ቅርብልን እንዳየው። አይ እኔ አይቶታል ሳይሆን እንዴት ስጋኑ እንትን ተገልጦለት ነው ወይስ ሳይገለጥለት ነው ያልኩት እኔ። አላህ ነው አላህም ብሎ አዘዘ። እስጁዱ ለአደም አለ፣ ለአደም ስገዱ አለ። የተቀመጠው ይሄ ነው። ለአደም ሲሰግድ አይቶታል ወይስ አላየውም የሚለው አልተነገረንም። ግዴታ ለመስገድ እኮ አደም ማየት አይጠበቅበትም። ኦኬ። አሁን ያልከኝ መልስክ በቃ እንትን በዚህ ዓለም እንትን አይሉም፣ ቁርአንን አያነቡም። በራሳቸው ዓለም ግን እንትን ይላሉ። ጆሮ ከሆነ አላውቅም፣ ይሰማሉ ብያለሁ። ቁርአን ይማያሉ፣ ያውቃሉ። ከነሱ አላህን የሚያመልክ አለ፣ ከነሱ ደግሞ ከሃዲ ጣዖት አምላኪ አለ። እነሱ ሸይጣን ይባላሉ። ከጀማ ኡስታዝ ሙአዝን አስገቡት። ገባ ሆሴ ግን አይ እንትቺ ለብቻው ዓለም የምትሏ ትንሽ ግራ አጋብተኛለች። በቃ ሌላ ጊዜ በደንብ ታይባታለህ። ሊትራሊ ዓለም ሲባል ሌላ ዓለም ውስጥ ይኖራሉ ማለት አይደለም። የራሳቸው ዌይ ኦፍ ኮሚኒኬሽን አላቸው። እኛ ሰዎች የምንኖርበት መንገድ እንዳለ ሁሉ እነሱ ደግሞ የሚኖርበት መንገድ አለ ማለት ነው እንጂ ሌላ ዓለም አለ እያልኩህ አይደለም። ኦኬ። ሰላም አለይኩም ሸባብ፣ እንደምን አመሻችሁ? ወአለይኩም ሰላም ወራህመቱላህ። መሲ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ቤታችሁ ደንበኛ ሆኛለሁ። ማታ ማታ ብቅ እያልኩኝ አምጫጫባችኋለሁኝ። ሆሴኤ እንትን ተክልዬ ያመነኩሱትን ሰይጣን መጽሐፍ ቅዱስ ላይ የለም እያለ ነበረ። መጽሐፍ ቅዱስ በነገራችን ላይ ብሉይ ኪዳንም ሆነ አዲስ ኪዳን ሰይጣን ንስሐ አይገባም ወደ እግዚአብሔር መንገድ አይመለስም አይልም እኮ። አሁን ለምሳሌ አይሁዶች መልካም የሚሰራ ጂኒ አለ ብለው ያምናሉ። በነገራችን ላይ መልካም የሚሰራ ጂኒ አለ ብለው ያምናሉ። ክርስትና ግን ፈጽሞ ሰይጣን ማነው አጋንንት መልካም ይሰራሉ ብለው አይሉም። እንግዲህ መሰረታቸው የአይሁድ እምነት ከሆነ ክርስትና እንዴት ነው ከአይሁድ የተነጠለ ሆኖ አጋንንት መልካም ሊሰራ አይችልም ብለው ጭራሽ አጋንንት እያሉ ሲረብሹን የሚኖሩት ነው የኔ ጥያቄ። ሲቀጥልም እኮ አጋንንት ወደ እግዚአብሔር መንገድ አይመለሱም ፈጽሞ የሚል አስተምሮ የለም። ለምሳሌ አሁን እኛ መጽሐፍ ቅዱስ ላይ ማለት እዚህ ጋር አንተ ልበልሽ፣ መጽሐፍ ቅዱስ ላይ አጋንንትን አስወጡ ነው እንጂ የሚለው አስገቡ የሚል ነገር የለም። ወይም እሱማ አለ አስገቡ እንዴ ነው ወደ ሰው አጋንንት የምታስገቡ? ማስወጣት ሰው ላይ ማስወጣት ማለት በቃ ቆይ እንረዳዳ። አጋንንት ያኒ ብዙ አይነት አጋንንት ነው ያለው። እዚህ ክፉ የሚሰራና ደግ የሚሰራ አጋንንት ነው ያለው እንደ አይሁድ እምነት። እናንተ ደግሞ መሰረታችሁ አይሁድ ነው። ቆይ መሰረታችሁ አይሁድ ነው። አይሁዶቹ እንደዛ ያደርጋሉ። ኦኬ መጽሐፍ ቅዱስ አጋንንትን አስወጡ ነው ያለው። አጋንንት ሰው ላይ ሲገቡ ነው እንጂ አስገቡ እንዴት ይላል? እንዴት ነው አጋንንት ነው ሰው ውስጥ የምታስገባው? እንዴት ብሎ ነው መጽሐፍ ቅዱስስ እንደዛ የሚለው? የኔ ጥያቄ እንደዛ አይደለም። መጽሐፍ ቅዱስ ወደ ሰው አስገቡ አይልም። ከዛ ጋር ጭራሽ አይገናኝም ብላ ያዕቆብ መልእክት ላይ አጋንንት እግዚአብሔር አንድ እንደሆነ ያምናሉ። ልብ በሉ አጋንንቶች
ኢቭን ከስላሴ ዶክትሪን አማኞች የተሻሉ ናቸው። አስባችሁታል? ስማርት ናቸው። እግዚአብሔር አንድ እንደሆነ ያምናሉ፣ ይፈራሉም ነው የሚለው ወንጌሉ ማለት ነው። ኦኬ ሶ አሁን አጋንንቱ የእግዚአብሔርን መንገድ ይታዘዛሉ። አጋንንት ፈጽሞ መጥፎ ነው ምናምን አይልም እኮ ወንጌል እኮ አይልም እኮ እግዚአብሔር አንድ እንደሆነ የሚያምኑና የሚንቀጠቀጡ እንደሆነ ኢቭን አጋንንት ኢየሱስ ክርስቶስ አንተ የእግዚአብሔር ልጅ ነህ ይላሉ። በእግዚአብሔርና በኢየሱስ መካከል ያለው ልዩነት ጠንቅቀው የሚያቆናቸው አጋንንት ሶ አይ ተክልዬ ተሳስቷል ማለት አይቻልም። ምክንያቱም መጽሐፍ ቅዱሱ አጋንንት ይቅርታ እንትን ሊል ይችላል ስለማይል ማለት ነው። እቴ ይቅርታ እዚህ ጋር አጋንንት ለእግዚአብሔር ምን ታታርጉኛ? ይቅርታ ሀሳብ ጨርሻለሁ። ይቀጥልና አውራው። እሺ ኢምሮ ቃ እያጠብኩ ነው። አንድ ጊዜ አንቺ ነው አይ ወይ ታውራለህ። በኋላ አካሄደ ይባል ነገር አለ። ዝም ብለህ ገብተህ አታውቀው። እሺ ረጋበል ሆሴ ደስ ከዛ ደግሞ ቀጣይ አንተ ነህ። እሷም እኮ ዝም ብላ ነው ያወራችው ብራዘር። እሱ ቤቷ ነው ከሷ ጋር ኩልት ነው እንዴ አንተ እንወደል የምትሰጠው በቃ ልመልስላት አደጋበል ከመጽሐፍ ቅዱስ በተራ ነው በተራ በኋላ ትመልስ። አትቸኩል። በኋላ አልበዛል ትወርድ ነው ይመጣል። በተራ ታወራለህ። መሲ ቤቷ ነው መቼም በቤቷ ሂዶ ዘሎ ሳውን ስጋ ለምን ሳዋሽ ገባለት በሰው ቤት አንተም ልታስተምር ነው እኔም ላስተምር ነው። ቤት አትበል። አይ አይደለም ቤት በህግ አለኛ ጋር ሀቢቢ ህግ የሚባል ነገር አለ። እንደናት አይደለም ህግ እና መመሪያ ላይ የሚታክ ህግን ቆጣስ ትወርዳለህ። ሆሴ እሺ ወደ ሁለተኛው ጥያቄ ማለፍ ትችላለህ። አልሰሙ ወደ ሁለተኛው ጥያቄ ማለፍ ትችላለህ። ያው ጋይ የቀደሙ ነበር። ሁለተኛው ጥያቄ እንትን አልኩ መልሷል። የመጀመሪያው አላሰለምኩም ብለኸኛል። ሶስተኛ ጥያቄ አለ? አይ የለኝ። አይ እዚህ ጋር ግን እሷ ላይ ሐሳብ ላይ ለመጨመር በኋላ ሚውት አመጣ ይሁን ሲል ይቅርታ ሐሳብ በኋላ ሚውት አድርግ። አማኒ ሰላም ብያለሁ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ፕሮቴስታንት። ጥያቄ አለህ ወይስ እንጠይቅህ? ጠይቁኝ። ግን ከቅድም ከሰማሁት ቁጭ ብዬ እየሰማሁ ነበረ ከሪብቃ በሶስት ዓመት አይ የሪብቃን ግልጽ ስላልሆንልኝ ነው። በ3 ዓመቷ በ40 ዓመቱ እሱን ሂሳቡን ሰራለ። 3 ዓመቷ እንዳገባት ሂሳቡን ሰራለ። ግን አሁን አይ መጽሐፍ ቅዱስ ላይ አውጥተህ ታሳየኛለህ። የምነካህ አማኒ ጠይቅ እኮ አይደለም እኮ ጠይቁ። መጽሐፍ ቅዱስ ላይ አውጥተህ እዚህ የተሰበሰበ ነው። የርብቃ ዕድሜ ልንቆጥር አይደለም። የርብቃ ዕድሜ የተነሳው አንድ ሰው ገብቶ ስለ ዕድሜ ሳነሳ ርብቃም እኮ አግብታለች ብሎ አሳይተናል። ግዴታ ርብቃ መጽሐፍ ቅዱስ ላይ ያሳየኝ ነው ኢምራን፣ ባይብል ላይ ያሳየኝ መጽሐፍ ቅዱስ ላይ ይኸውና ብለህ አሳመነኝ። ችግር የለውም እንመጣለን። ጆሮ ህግ መጠቀም አችልም አንዴ አንተስ አችልበትም እንዴ? ምን ችግር አለ? አንተ እያልቻልክ ያለኸው አንተ ነህ። እያልቻልክ ያለኸው አንተ አሳየኝ እኮ ነው መጽሐፍ ቅዱስ ላይ እኔማ እኮ አዳመኩ። ህግና ስለ ስርዓት አለ። ጥያቄ ልጠይቅ። እዚህ የተሰበሰብነው የርብቃ ዕድሜ ልንሰራ አይደለም። ግዴታ መስራት አለብህ ካክ እንሰራዋለን። ግን ደግሞ መጀመሪያ ጥያቄውን መልስ ወይም አልመልስም። ግዴታ የርብቃ ዕድሜ አወራለሁ ካክ ችግር የለብኝም። ርብቃ ይገባልሃለሁ። አይ ጠይቀኝ፣ ችግር የለውም። ኦኬ እንደዚህ ተሟደብ ሆነ ምንድን ነው? እሺ ጥያቄ በስላሴ ታምናለህ? አዎ አምናለሁ። ስላሴ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። ማስረጃ መዝሙር 102 ላይ ክፈት አንብበው። ክፈትና አንብበው። ለሁሉም አንድ ቪዲዮ ስላለ ለሁሉም እንዲነበብ። እሺ ከፍትልሃለሁ፣ አታስብ። ያው የትኛውን መጽሐፍ ቅዱስ ነው እየተጠቀምክ ያለው? 1962ቱን 1962ቱን። እሺ ጥሩ። እሺ ከቁጥር 1 ጀምሮ አንብበው እስቲ። ማስረጃ ማንበብ ያለብህ አንተ ነህ። አንብበህ አስረዳ። እስቲ ሌላ መጽሐፍ ቅዱስ የለም? ይሄን ያለክ በመከራ ላይ ያለው ሰው ጸሎት ይሄኛውን አይደለም። የማያስቅ እኮ ነገር አለ። እንዴ ምን ይመርጠዋል? ምኑ መሰለህ እንዴ? የትኛውን ላግልህ? ችግር የለውም። ኖ በነገራችን ላይ የትኛውን ላግልህ? ስማ፣ የትኛውን ላግልህ? መጽሐፍ ቅዱስ የትኛውን ላድርግልህ? የምታደርግልኝ መጽሐፍ ቅዱስ ለእኔ 1997 ትርጉም ካለክ